ብር ስላለው ነው እንጂ ምን ሌላ ነገር የሚሆን ወንድ አይደለም። ምንድነው ለማለት የፈለከው? ለምን በግልጽ አትናገር? ምናልባት ያገባኛል ብለሽ ካሰብሽ ባስብስ? ይሄ ዲሞች አይጠቅምሽም። አንተስ ትጠቅመኛለህ? ነው ወይንስ አይደለም? ይሄንን ብቻ መልሽ። አሁን እኮ አንድ ነገር ሆነ ቢባል በእሷ ምክንያት እንደዚህ ሆነ ነው የሚባለው። ኪሩቤል አንተ ኪሩቤል ኪሩቤል ሰከላ ኢንተርቴይንመንት ሰከላ አባይን ወለደ። ሰከላ ሶርስ ኦፍ ናይል Grabbed a gator with its razor-sharp teeth. Lacking venom, it had to use muscle power to kill its victim. New research. ኤዲያ አንቺ ደግሞ የእነሱን ውሸትና ስድብ ከማየት የፈረንጅ ጭራቅ ማየት ይሻላል። እኔን እዚህ ለቀጀት ዳርገው ምን አለበት እርሶ ስቀው ሳስቀው ይሄዳሉ። ሲያቃዥሽ ደወል ለማድረግ ነዋ። እንዴ በውድቅ ፍላልት ነው የምደውለው? የለ ሲነጋ ትደውያለሽ። ኧረ ኔቴ ኦ ሰዓት ስንት ነው? አሁንማ መሽቷል። ልሂድ። ኧረ በዚህ ተሸፈተ። እኔ እኮ ለእኔ ተነሱ መስሎኝ ደንግጬ እኮ ነው። አይፈሶ ልብህ እኮ መቼም ብነሳለስ የቤቱ ወንድ አንተ አይደለህ እንዴ? አይ እሱ ለዚህ መስታደል ብለው ነው። ታዲያ እሳቸውን ለምን የቤቱ ወንድ አናረጋቸው? እንዴት አደርሽማ? ምን አባካ ገባ ባልል ባላደር ደምኖሽ ብኝናቴ ደግሞ ምን ሆነሽ ብላ አፍሞት ትጠይቃለህ? ምን አደረኩም ደግሞ? ጋሻ ባተ እንግዲህ እዚህ ስትች ይረግጣሉ። ምን ታፈጣለህ? በምን ተጣላችሁ ብዬ ነው። ማታ አምቡላህን ጠጥተህ አፍን ስትከፍት እማ ሳትዋሺ ንገሪ። ቦይፍሬንድሽ ናቸው አይደል?
ምን ያማታሻል? ጠየቁሽ እንጂ ድፍረትስ መጠየቅ ድፍረት እዚህ መስለኝስ የፈለገ ቢመስልስ አንከፍት ሁኔታችሁ ግን ትመጣታለህ አንተ ፋሚሊያ ጋሻ አባተ እኔ አባቴን ሳላውቀው ነው የሞተው። አዎ ያኔ ልጅ እንደነበርክ ነግራኛለች። በህይወቴ አባቴ ብዬ አላውቅም። ካደኩ በኋላ ጓደኞቼ ከአባታቸው ጋር ተቃቅፎ ሲሄዱ ሲማከሩ ሳይ የሚሰማኝ ስሜት ልነግሮት አልችልም። ባትነግረኝ ይገባኛል ክሩቤል፣ ግን ይህንን እያሰብክ መጓዙ ኑሮውን ከባድ ነው የሚያደርግብህ። ምን ላድርግ ፈልጌው እኮ አይደል። ቢሆንም ማንም ሰው ሊፈታው በማይችል ጉዳይ ላይ መታመም የለብህም። እርሶ ባይኖሩ ኑሮ ይህን ራሱ ማን ይለኝ ነበር? በምትፈልገኝ ጉዳይ ላይ አለሁልህ፣ ግን ራስህን ጠንከር አድርገው እሺ። አንዴ ልቀፉት ደስ ይለኛል። አይታዘቡኝና አባቴ ቢሆኑ በጣም ደስ ይለኝ ነበር። አሁንም አባት ነኝ። ጠንክር በርታ እሺ። አመሰግናለሁ። ሰላም ነው። እሺ ሰላም። እዚህ ቤት እንዴ አልተነሳሽም እንዴ? ኧረ ትንሽ ፈናች ተነስቻለሁ እኮ እናንተ ስትመጡ እኮ እየጠበኳችሁ ነበር። ምን ትነሻለሽ? ደግሞ ምን ይዘው መጡ ቢባሉ ቢሰሩ አሻፈሬ ብለዋል። አንተ ሰው በዚሁ ከቀጠልኩ እንጃልኝ። እንዴት? ምን እንዴት አለው? ከልጄ ጋር ምሽቼ መግባት ይቀርልኛል? አቤት አቤት! ሰው ቢያይሽ እኮ ደንበኛ ጠጪ ነው የምትመስለው። በአንድም ሰከሩ በ10 መጨረሻው ያው ነው። መጀመሪያ ቀዝቅዢውና መጨረሻውን በኋላ እናየዋለን። እንዴ ደግሞ ሌላ መጨረሻ አለው? አድምጪኝማ። ይበልሽ አስቅም። ይኸውልሽ ሴትዮዋ ከባሏ ሞት በኋላ እንደምንም አግባብተው ቢራ ያቀምሷታል። እንዲህ ይሄማ ስንት ዓመት ሙሉ ባሌ የወሰደው መድኃኒት አይደለም ወይ ብላ እረፍ። አይ መድኃኒት መድኃኒት
ሌላ በጣም ሄዱ ምሳ በልተሻል አይደል? የት ነው የምበላው? ቁርስስ? በልቻለሁ። ስንት ሰዓት ላይ ነው የበላሽው? ቆይ አንተ ምን አስበህ ነው? ኧረ እኔ ቅርብ ሰዓት ከበላሽ ያው ጫት እንድቅሚ ብዬ። አልቅምም። ቀረብሻ። ለምን ፍርፍር ወይ ዱለት አናዝላት? ስንት አለ? አንተ ጋር ያለውስ? በምን ሲጋራ እንድናጨስ ነው? ከቃም በኋላ ማታስ ምን ልንጠጣ? ልናፈጥ ነው? ኧረ ኪሩ ለማታ የሆነ መላ አይጠባም። ይኸውልህ እጄ ላይ ባላስኩት ነገር መተማመን አልችልም። እና ሳትበላ ትቃምል? ከፈለገች መቃም ትችላለች፣ ከፈለገች አለ መቃም ትችላለች። አንተ አልቅምም አልኩህ አይደል እንዴ? ምንድነው የምታሾካሹከው? እባክሽ ከአንቺ ጋር አይደለም፣ እኔ ከሱ ጋር ነው። ዝም በለው አንተ ዝም በል። እሺ መጣሁ። ኧረ የምን ሱሪ ባንገት ነው? ኧረ በጉድ ወጣ። ስንታየው አክስቴ ለእስኪ ቀፈኝ። እንዴት ነሽ? እንዴት ነሽ? ደህና ነህ? እንዴት ነሽ? እንዴት ነህ? ሰላም ነው? ደህና ነህ ወይ? እንዴት ነው? ሰላም ነህ? ሰላም ነኝ። ክብሩ ይስፋ ለመድኃኒዓለም። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ጠፋህ እኮ። ና እስኪ ግባ። አለሁ። እስኪ ግባ። ክብሩ ይስፋ የመድኃኒዓለም አለሁ። ደህና ነህ? ጤናህን? ደህና ነኝ። እስኪ ና ግባ። ወይ ስንታየ አንቺስ እንዴት ነሽ ታዲያ? እሺዬ አለሁ። ወሰድ መልስ እያደረገኝ ብቻ ተመስገን ነው። ኪሩቤልስ እንዴት ነው? አለ የፋንድያ እኔ ያለሁለት ምን ይሆናል ብለህ ነው? ቆይ ስራስ ምናምን ጀመረ? አይ ዘንድሮ ምን ስራ አለ ብለህ ነው? ይልቅ ያችሙ እንዴት ናት? እሙ ደህና ነች። ያቺ ካውካዋ ሸንኮሬስ አገባች ወይስ እንዳለች አለች? አሁንማ እሷ ልብ ገዝታ እኮ ያው ትምህርት ነው የሚሻለኝ ብላ መማር ጀምራለች። አይ ዝም ብላ ነው። አንዱን አግብታ ይልቅ ዘሯን ተከታ መኖር ነው የሚበጃት። እንግዲህ ደርስበታለሁ ብላለች። ኤዲያ አዳሜ ደርስበታለሁ እያለ ነው መድረሻ ያጣው። ያቺ ማነች? የእናቴ ጎረቤት የፀሐይ ልጅ ማሜ። ምነው እሷ እንኳን ትምህርት ስትል እድሜዋን ፈጅታ ይሄው ቤተሰቦቿ ባልፈልጉን ላይ ደረሱ። ህይወት እንደዚህ ናት እንግዲህ። እንዲህ እያሉ መዘናጋት አያስፈልግም። በጊዜው ሳይጠቀሙ ቀርተው ኋላ ጊዜ ወደ ኋላ የሚመለስ መስለዋል። እንዴ ሳትበይ ልትቅሚ እንዳይሆን እባክህ። በኋላ ጉርሳ ምግብ ከሚጠይቀኝ በዚህ ሁሉ ቆልፈው ብዬ ነው። ኧረ በልተሽ ይሻልሽ። ገደልከው? አይ ድንጋይ ላይ አድርጌልሃል። አንተስ እንዴት ነው? አገባህ? ወለድክ? አይ እኔ እንኳን አላገባሁም። እርፍ። አንተ ደግሞ ምን ሆንኩ ብለህ ነው? ያው ምንድን ነው ያው ብሎ ነገር? ምን የመሰለ ቤት ሰራ፣ ንግዱም እንደሆነ ተጧጥፎልሃል። እሺ በምን ልታሳብብ ነው? እስቲ እሺዬ አንቺ ቆንጆ ሚስት ፈልጊልኝ። ከዚህ ከከተማ ለጥላትም አይስጥህ። ምን ነው ያልከው? በደህና ጊዜ ያጠራቀምካትን ጥሪት በትንህ የጫት ገራባ ይዘህ መዞራ ማለት? አይ እኔ አልስቅም። አይ ለነገሩ ስቀልድሽ ነው። እነዚህን ቀልዶ ማለፍ ነው እንጂ ውይ አፈር ልብላ። ተነስክ ውሃይን ካለቅለቅበት
ማዘሯ አንከፍት እኔን አሁን ወደ ገደለው ሳንተን ነበር መላክ እዛው ፍግም አድርጎ ቢያስቀርልኝ። ጡለማኑ እንዴት ያዝሽው? ለምን አንደኛውን መታታ ነጥረኝ? ማዘሯ ካርድሽን አትፈልጊው ማር? አሁን እውነት ብለሃል። እሱን እንኳን ላትርፍ እንጂ አንተማ። እሺ አሁን ፈልገሽኝ ነው? የለ ደብሮ ከሆነ ብዬ ላጫውት እንካፍ። እሺ ምን ልታዘዝ? በላውን ቶሎና ወንድም መጥቷል። ወንድም ቶሎና እኮ ነው የምልህ። ምንድነው? ወንድም መጥቷል ና እኮ ነው የምትለኝ? ወንድም ነበር እንዴ? ኧረ እኔ ወንድም የለኝም። እና ደውለህ አታጣራም እንዴ? አሁን እትሽ ማዘሯ ማን የመጣው? ለምን ትክክለኛ ነገር አትነግሪኝም? እንካ ራሱን አናግር። ሄሎ አኪሩ እንዴት ነህ? እዴ ጠፋ ሰው። እንዴት ነህ? አለሁልህ። ስንቴ እንዴት ነህ? መች መጣ? ዛሬ መጣሁ። እንዴት ነው ቤት አትመጣም እንዴ? አንወጣም? ቀላል እንወጣለን። አሁን ከጓደኞቼ ጋር ያለው ስጨርስ እመጣለሁ፣ እንወጣለን። በቃ ና ቤት ነኝ። እሺ ያክስቴ ልጅ ነው ከክፍለ ሀገር መጥቶ ማታችንን ፏፈሽ ነው የምንለው። በይ ሄዱ ጓርጊና ከማይገ የሆነ ነገር ልዘዝልሽ። ጓደኛችሁ በጣም ደስ ትላለች። አዎ ምርጥዬ ነው። በጣም ፈታ በል እንዳይደብር። ይመች ወንድሜ፣ ፈታ በል። በፍጹም አልደበረኝም። በጣም ፈታ እያልኩኝ ነው። ወደድካት እንዴ? ያው ከእናንተ ጋር ያላትን ግንኙነት ባላቅም ጀስት ፍሬንድሺፕ ብቻ ነው፣ አትጨነቅ። እውነት? አዎ ስለዚህ ልጅቷን አመቻቸኛ ታዲያ። ለአንተ ወንድሜ አምጣጅ እዚህ ጋር ነው ቁጭ ማድረግ። በኢትዮጵያ የአቪዬሽን ታሪክ ስማቸው በቀደምትነት ከሚጠቀሱ ጉምቱ የአውሮፕላን አብራሪዎች ውስጥ አንዱ ናቸው። የመጀመሪያው ኢትዮጵያዊና አፍሪካዊ ጎረምሶቹስ አብራሪ ናቸው። እሳቸው ደግሞ ምናካቸው? ብቻቸውን በበረራ ያቋረጡ የመጀመሪያው አፍሪካዊ ፓይለትም እንደሆኑ ይነገርላቸዋል። ካፒቴን አለማየሁ አበበ የካቲት 16 1900
እንዴት አደርሽ? ደህና። በቃ ሻወር ውሰድና ወጥተን ቁርስ እንበላለን። እኔ ቤት ነው የምበላው። ይሄማ እኮ ንቀት ነው የሚመስለው። አንድ ነገር ብቻ ልጠይቅህ። ይፈልግሽው? እነ ኪሮት ሄደው ነው እዚህ የተገኘሁት። እነሱም አልጋ ይዘው ነው ያደሩት። ምን ነው? አልገባኝም። እንዴት ካንተ ጋር ላድር ቻልኩ? ምን ነው አስከፋውሽ እንዴ? ጎዳውሽ? ሄዱ? እሱ አይደለም ጥያቄ። እሺ ጥያቄሽ ምንድን ነው? ይሄ እንዴት ሊፈጠር እንደቻለ፣ እንዴት ምንም ነገር ማስታወስ ያቅተኛል? እሱማ በጣም ሰክረሽ ነበር፣ ለዛ ነው። ሰክርም እኮ ኪሮ አለ ብዬ ነው። አዎ እሱ እኮ ነው ታዲያ እዚህ አልጋ ሲዞን ሄደው። ምን እንዴ? አሁንስ እኔንም ግራ አጋባሽኝ እኮ። ምንድን ነው እሱ? እሺ የት ሰፈር ነው ያለ ነው? ገርጂ አካባቢ ነን። ከአዲሱ ገበያ ነው እዚህ ድረስ የመጣ ነው? ቦታ መራጯ እኮ አንቺ ነሽ። አሁን ሰፈር የሚደርስበት የታክሲ ብቻ ስጠኝ። ኖ እንደዚህማ በፍጹም አይሆንም። ቁርስ በልተን ቤትሽ ነው ማደርስሽ። አይ በደህና ከሆነ ደግ። እኔ ደግሞ ምን ሆኑ ብዬ ነው እንጂ ያሳሰበኝ። እኔማ ደህና ነኝ፣ ግን እንግዳ እንደመጣብሽ ስላወቅኩ ነው። ደግሞ እሱ የእህቴ ልጅ ነው። ማንስ ቢመጣ እልም ደግ ነው? ደግማ ደግ አይደለም። በሉ አሁን አልገባም ካሉኝ አላቆሙት። በኋላ ይምጡና አብረን ቡና እንጠጣለን። እሺ ማታ እንዴት ነበር የተለያየ ነው? እኔ የሆነ ሰዓት ሲከብደኝ አልጋ ሲያዛችሁኝና ሄዳችሁ። ምን ነው የተፈጠረ ነገር አለ እንዴ? ምንም አላስታውስም። በጣም ሰክሬ ነበር። በስማ ግብዣ በስንት ትጠያለሽ? የሌለ ረሃዬ ሰው ነው። የታባቱ ገብቶ ነው? ምን ነው አብራችሁ አላደራችሁም እንዴ? ምን አይነት ጥያቄ ነው? ማለት አብሮ ያደረ ሰው ይቅርታ፣ ጥሪውን ለጊዜው ማስተላለፍ አልተቻለም። Sorry, the call cannot be completed at this time. ስለ ኤደን ልነግርህ አልችልም። ዋው ስማ ስንት እቤት ስንገባ የሆነ ሼባ ጉብ ብሎ ካገኘ ግራ እንዳይገባሽ። የምን ሼባ? በቅርቡ እኛ ሰፈር ቤት ገዝቶ ገብቶ በቃ የሺን ብቻ ነው የሚግባባው፣ ከሰፈር ሰው ጋር አይግባባም። ከኛ ቤት በቃ አይወጣም። ብታይ ተዘብዝፎ ነው የሚውለው። እንዴት ቤተሰብ የለው? ቤተሰቦቹ እዚህ የሉ፣ ውጪ ነው ያሉት። 2 ልጆች አሉት። በቃ ብር እየተላከለት ደልቀቅ ብሎ ይኖርልሃል። እና ከሽዬ ጋር እኔ ግን ዝም ብዬ ሳስበው የሆነ ፎንቃ ቢጤ ነገር ሳይወድቅ አይቀርም በለው። እኔ ትልቅ ሰው ፍቅር ይዞት አይቼ አላውቅም። በላውን ታያለህ። ለነገሩ ለሽዬ ይገባታል። ከዚህ በኋላ እኮ ከባድ የሚሆንባት የብቸኝነት ህይወቷ። በልበል ይሄን ሐሳብ እሷ ፊት አውራና እኔ ነኝ ያለ ጥፊ ነው የምታገኘው።
ያንተ ምን ሆነሃል? እንዴት ነው እሷ ፊት እንደዚህ ብዬ የማወራው? በል እንደፈለግ በቃ በኋላ እደውልልሃለሁ። እኔ በዚህ ነው የምመለሰው። ይሆናል? አሁን ሸኝ ብዬ። እሺ ቻው፣ እደውልልሃለሁ። እሺ እንገናኝ። እቤት ነኝ። ምንድን ነው የተሰጠሽን ዝም ብለሽ አትቀበይም? ከየት እንዳመጣሁ ሳላቅ ለምንድን ነው የምቀበል? እስከ ዛሬ ሰጥሽ መች ጠይቀሽ ታውቂያለሽ? መጠየቅ ሲኖርብኝ ደግሞ ጠይቃለሁ። ባልመልስልሽስ? ይቀራላ። ኧረ ምን ነው እኔ ለገንዘብ ስሞት ታውቀኛለህ? በቃ ስንቴ ነው ፏፈሽ በሉበት ብሎ የሰጠኝ። ኪሩ ምንድን ነው ግን ያደረግከው? ምን አደረኩ? እንዴት ነው ከዛ ዘመድ ጋር እኔ ላድር የቻልኩት? አደራችሁ እንዴ? ኪሩቤል ያው ተመቸችኝ ብሎ እኮ ሙጥኝ አለብኝ። ካልሞትኩ ሲል ምን ላድርግ? እና የገዛ ፍቅረኛህን አልጋ ድረስ ሸኘህ? ለአንድ ቀን እኮ ተነስ፣ ውጣ! አሁን ውጣ፣ ተነስ! ኧረ ሂዱ። አንተ ግን እንደዚህ አይነት ወራዳ ሰው ነህ። አሁን ተነስ፣ ውጣልኝ! ተነስ፣ ውጣልኝ! ግርምሽ ኪሩን አይተኸዋል? እኔ አንቺ ያደረግሽው ያን ይቅር ብዬሽ የለ? እኔ አንተን ለሌላ ሴት አቃጠሉኝ? ለምን? ከዛ ከሞገስ ጋር አብረን እየጠጣን ተቀንጥሰሽ አልሄድሽም? ሲጀመር ከሱ ጋር ነው የመጣሁት። ሲቀጥል ደግሞ አንተ ጋር ተዘጋግተን ነበር። እሱ አስታርቆን አብረን እየቀመቀመን አልነበረም? ስማ፣ ሞገስ ንጹህ ጓደኛዬ እንደሆነ አንተም ማሳመረ ታውቀዋለህ። ሲቀጥል ደግሞ ከሱ ጋር ወጥቼ ሞት እንኳን ቢመጣ እሱን ትቼ አንተ ጋር አድር። ስለዚህ ከሱ ጋር አደርሽ። እሱ ሴት ልጅን አንተ እንደምታስበው አድርጎ አይደለም የሚያስበው። እንደው ቢሆን እንኳን አንተ ብድርህን መመለስ ነበር። ኤደን ትሙት አይደለም አፈቅራታለሁ የሚላትን ሴት አሳልፎ የሚሰጥ የሀበሻው እንዲኖር ሲስመቱ ነበር እንዴ? ነገርሽው? የሱ መስማት ነው የሚያሳስበው? በእናት አሁን ዝም በልና ውጣልኝ። አንሳው። ምንም የለሽም እኮ። ይሁዳ ማለት አንተ ነህ። እሺ አሁን ተነስና ውጣልኝ በቃ። ቆንጆ አልጫ ሰርቻለሁ። በሳህን ላድርግ ወይስ እዚህ ላቅርብ? አልፈልግም። እንዴ ለምን? እሱ እኮ ነው አልጫ አድርጎ ያስቀረን። በሉ ተውት፣ ለራሴ አደርገዋለሁ። አንቺም ቢሆን እኮ ኮስተር ያለው ይሻልሻል። ለምን ሲባል ደውልላት። አመጣም። ለምን? ማታ ውጪ ስላደረች ከቤተሰቦቿ ጋር ጣልታለች። አረ አው ምን ነው? አይ በእኛ ሰበብ ሌላ ችግር ውስጥ ገባች ብዬ ነው። እሷ ራሷ ትወጣለች። አሁን ፈታ ነው።
እንዴት አመሻችሁ? ሰላም አመሸሽ። አስተያየትሽ ደግሞ የእንትን ነው የሚመስል የማይዘልቅ ማህበር በጠጥ ይጀምራል አሉ። ያዝልቅላችሁ። ሆዱን ያለ ቅጥ አስፍተህ አንተ ነገ ጥለህልኝ ትሄዳለህ። ምን ማለት ነው ደግሞ? ታዲያ ምን ችግር አለ? አንቺ በጥበብሽ ታጠብልኛለሽ። ይቅርታ አልኳት እንዴ? ምን ሆኜ ነው ይሄንን የወደድኩት? ጌታ ሆይ ያንተ ፍጡር ሆኖ ላክብረው እንጂ ሰውነትን የማይመጥን ልብን የሰጠው። የአህያና የጅብ ፍጥጫ ታዛቢ ልሆን? ደግሞ አያፍርም። ገላይ መንካትም ያምረዋል። ኤደን እውነትም ሴት አይደለሽማ። ይቅርታ ባሪ ምን አለ? ኧረ ስንቴ ገላግለን አንሳው። ስንታየው ማን ነው መቻለች? እሷ እኮ አልሄድም እያለች ነው። እኔ ወደ ቤት ልሄድ ነው። እናንተ እንደተመቻችሁ። ኤደንስ ከቤተሰቦቿ ጋር ቅዱስ ገብታለች ብዬ አልነበር? ባለው መምጣት አልቻለች። በቃ የዛን ቀን አስቀይሜያታለሁ። ምን አለ ኪሩ? ግድ የለም ይህ ነገር አንተ እንዳልከው አይመስለኝም። ሌላ ምንም ነገር የለም፣ አትጨነቅ። በቃ አንዴ ያገናኘኝና ቢያንስ ይቅርታ ልጠይቃት። ምን ሆነሃል ስንቴ? እባክህን ኪሩ እሺ በለኝ። ምንም ባልተፈጠረበት ኪሩ አንዴ ብቻ አገናኘኝ እባክህን። የሆነ ነገር እኮ ቢፈጠር እሷ ራሷ ትነግረኝ ነበር። በቃ አትጨነቅ፣ ፈታ በል። እንደዚህ እየነገርከኝ እንዴ ብዬ ነው ፈታ የምለው? አሁን ደግሞ እሷን ማግኘት አንችልም። ምንድነው በሁለቱ መሀል የተፈጠረው? እባክህ ዝም ብሎ ሲንበጫበጭ ነው። ምን ታፈጣለህ? አንድ ቀን እኮ ነው የሚያውቃት። ማወቅ ማለት አዳም ሔዋን እንዳወቃት እንዴት ነው እዛ ሊደርሱ የሚችሉት? ዝም ብለህ ቁጭ በል እባክህ። ስንታየው ይቅርታ ካላልኳት የሚለው ያለ ነገር አይደለም። እሺ ነገር መከሽከሽ ጀመርካ? የምን ነገር?
የሙናት ናቸው እኮ አውቂያቸዋለሁ። አረጁት። ምን ነበር ትለኝ የነበረው? አይ ከስንቴ ጋር ምንድን ነው የሆናችሁት? ምንም። ታዲያ ለምንድን ነው ስንታየው ሲኖር የማትመጪው? ያው ሁኔታው ስላልተመቸኝ ነው። ታዲያ እሱ ለምንድን ነው የሚጨናነቀው? ይቅርታ ካልጠየቅኳት እያለ ነው። የዛኔ ሞቅ ብሎት ስለነበረ ያው ደግሞ ወንድ ልጅ ሲቀመቅም ታውቀዋለህ። ሁኔታውን ግን ብታዩ ከሚያፈቅራት ልጅ ጋር ተጣልቶ ይቅርታ የሚጠይቅ ነው የሚመስለው። አሁን እሱን ተወውና እኔ ስጋ አስፈጭቼ ልምጣ። አንተ በርጫ ይዘና። ሰዓት ገና ነው። አብረን ደርሰን አንመጣም? እባክህ ተመርጦ ያልቃል። እናንተ ለሚያያችሁ ቺክ የተቀማማችሁ ምን ለማለት ፈልጉ? ፈታ እያላችሁ አይደለም? ኤልዬ አይ ኪሞኝ የኔ ፍቅር እንደ ድሮ ክፋች ነኝ ኤሉ
እኔ ምልሽማ ለምንድን ነው ስንቴን እንደሄድ ማትነግሪኝ? ምን አደረገ? ምን ነካበህ? ዳታፈጭብኝ እኔ ለራሱ ብዬ ነው። ለሱ ብለህ ምን? እዚህ በቆየ ቁጥር በተለይ ማታ ማታ የሚወጣው ብር የሌለ እኮ አንተ ለሱ አስበህ። እንዴት አላስብለትም? ዝጋ አንተ። እማ ከምሬ ነው። ከሱ ጋር የሚሆኑትን ጓደኛ ስላላየሽ ነው። አንዱ አጫራጭ አንተ አይደለም እንዴ? ፈልጌው እኮ አይደለም። ብዙ ብር ስለሚይዝ አንድ ነገር እንዲያደርጉት አስቤ እኮ ነው ከሱ ጋር መሆኑ። ብቻ አንቺም ብትመክሪው ደስ ይለኛል። በኋላ ግን እንዳይልሽ። እሺ ይኸውልህ ምሁሩ እኔ የምልህን ብቻ ስማኝ። 2 ኩንታል ጨው፣ 8 ኩንታል ስኳር። አዎ ይኸውልህ 2 በርሜል ደግሞ የኑግ ዘይት። አዎ እሱ 17 ካርቶን ነው። ጄሪካኑ ደግሞ 20። በቃ እነዚህን ብቻ አድርግልኝ እባክህን። ያልኩህን እነዚህን ብቻ አድርግ። ቻው። እሺ እንዴት ነው? ደህና አደርሽ እንዴ? እሺዬ ይመስገን። ጮኩብሽ መሰለኝ። እንዴት ነህ? ልትሄድ ነው እንዴ? አይደለም፣ እቃ እኮ እያስጫንክ መስሎኝ። አዎ እሱማ ነው እንዴ። ትላንት የነገርኩትን እኮ ነው ዛሬ ደግሜ የምነግረው። ምን አይነት ሰው እንደሆነ አላውቅም። ሰው ምን እንደዞረበት እንጃ። ሁሉም ደንቆሯል። አንተዬ ምን ነው የሽዬ? እንዴ አንተ ነገር አሳስበኝ ነው። የኔ ነገር ምን? አብራቸው የምታመሻቸው ሰዎች አንድ ነገር ቢያደርጉ ብዬ። እንዴ አብራቸው የማመሻቸው እኮ እነ ኪሩቤል ናቸው። እሱማ ወንድምህ ነው። ሌሎቹን ነው እንጂ። ሌሎች? አሃ እሱ እኮ አብሮ የሚያመሻው ሌሎቹ አንድ ነገር ቢያደርጉ ብሎ እኮ ሰክቶ ነው። እሱማ ካልሆነ ወደ ሀገሩ እንዲሄድ ንገሪው ነው ያለኝ። እንዴ ይሄ ብዙ አታስቢ፣ ችግር የለውም። እንዴት ነው የማላስበው? አብረውኝ የሚያመሹት እኮ ነጋዴዎቹ ናቸው። ይሄ ወሮ በላ በራሱ አይን አይቷቸው ነው። ደግሞ ምንድን ነው የጠጣኸው? ኤዲ ይቅር ተባብለን የለ እንዴ? እሱ መሰለኝ እኮ በመጣ ቁጥር የምቀበለ። ግን እኮ እንደ ድሮ አይደለሽም። ምን ነው እንደ ድሮ ያልሆነው? እኔ እንጃ ብቻ ተለውጠሻል። አብራችሁ ነው እንዲያደረው? እያረጋችሁ? አዎ። ምን ነው? ኪሩስ ነበር? አይ ኪሩ ጥሎን አልሄደም። አንተን ካስገባነህ በኋላ በቃ ኤዱም ትንሽ ሰክራ ነበረች። አንድ ቤት ነው የገባነው። ከዛ አልጋ ያስያዘንና እሱ ሄደ። አይ የሰው ሀገር ሰው መሆንን እያወቀ እንዲህ ገርጂ ማለት ጥሎ ከሄደ? አይ እንደዛ አላደረገም እኮ። በቃ አልጋ ያስያዘንና ከዛ እሱ ሄደ። በስመ ወንድም ማለት ይሄ ነው። ከዛ በኋላ ግን ኤዱ ተቀየመች መሰለኝ። ልታገኘኝ ፈቃደኛ አይደለችም። ይቅርታ ልጠይቃት ብዬ ኪሩን አገናኘኝ ብለው እንኳን ሊያገናኘኝ ፈቃደኛ አይደለም። ሁሉም ነገር በሷ ፈቃድ ነበር መሆን የነበረበት። እሱስ ልክ ነህ። ሁሉም ነገር በሷ ፈቃድ መሆን ነበረበት። ኤዱ ግን ተቀይማህ ቢሆን እዛው ነበር የምትነግር። እሺ ታዲያ ከእናንተ ጋር መምጣት ስለምን አቆመች? እኔ እንጃ። እኔ አላውቅም። ቆይ የቤተሰብ ጫና አለባት እንዴ? ቤተሰቦቿ እንኳን እዚህ አይደሉም። ብቻዋን ነው የምትኖረው። ምን? እሺ ሲስ አንተ እንኳን ስታገኛት ለምንልኝ አንዴ ብቻ ላገኛትና ይቅርታ ልጠይቃት። አረ እነግራታለሁ፣ ችግር የለም። አመሰግናለሁ።
ለምን ኪሩ ለምን? ሺህ ጊዜ ለምን ብትለኝ ለዚህ በቂ መልስ የለኝ። ሁለቱንም በአንድ ጊዜ ልታጣ እንደምትችል ግን አስበዋል? ማዘሯ በቅርቡ እሱን እንዲሄድ ታደርገዋለች። ኤደንስ? ያው እሷም ንዴቷ ሲበርድላት ትረጋጋለች። ሁሉም ነገር አንተ እንዳሰብከው ይሆናል? እሺ ታዲያ እኔ ምን ላድርግ? ምንም። የሚመጣውን መቀበል ብቻ ነው ያለ አማራጭ። ይሄዳል አልኳ። እሱ ከሄደ ሌላ ምን ሊመጣ ይችላል? እሺ እሷስ ለምንድን ነው አብራም ማምሽት ያቆመችው? ቤተሰቦቿ ጓ ብለውባታል ብዬ ነግሬዋለሁ። ስንቴ ግን ሳይወዳት የቀረ አይመስለኝም። እና እኔን ሲጠይቀኝ ደግሞ እና ምን አልከው? እዚህ ቤተሰብ እንደሌላት ነው የነገርኩት። ምን ያዘባርቃል? ምን አገባ እዚህ ውስጥ? እና እኔ ምን ላድርግ? ምን አፍን አስከፈተ? ዝም አትልም? በል ስትዋሽ ቀድመህ መናገር ነበረብህ። ይሄኔ ለ100 ብር ብለህ ይሆናል። አንተስ ለስንት ብር ብለህ ነው እባክህ ኤደንን? እናንተ ምንም ትላለህ እንዴ? ጓደኛና አሳልፈ ከሰጠ በኋላ እንደ ጓደኛ ብታየኝማ ምንም ሚስጥር አትደብቀኝም ነበር። ጓደኛዬ ስለሆንክ ሁሉ ነገር መናገር የለብኝም። ቀድመህ ብትነግረኝ ለሱ ምን ማለት እንዳለብኝ አውቅ ነበር። አሁን ስራህን ሰርታል። በቃ ተወኝ። ምንድነው እሱ? ምንም አይደለም ሄዲ። ሲሳንተ ንገረኝ። ስለ ስንታየው ነው እኮ። ስለሱ ምን? ድጋሚ ሊያገኝሽ ይፈልጋል እና ለምን? በጣም አዝኗል። ምን አባቱ ነው የሚያዝነው? አንተ ተረጋጋና አስብ እንጂ። ምንድነው የማስበው? አለማሰብ ነው እዚህ ነገር ውስጥ የከተተ። ምን ነው እኔ ብቻ ነኝ ሐሳብ ያልክ? ስንታየው እንደ ማንኛውም ሰው ተተልተዋችል። እኔ ለምንድን ነው የሚፈልገኝ? አስቀይሜያታለሁ። ይቅርታ ካልጠየቅኳት ሰላም ማግኘት አልችልም ነው እያለ ያለው። አልተቀየመችህም በሉት። አረ ምንም የማይሰማ ገገማ ባላገር ነው። እኔ ግን እንደዛ አልተሰማኝም። ይኸውልህ ያንተ ስሜት እዚህ መሃል ላይ ምንም አይሰራ። ሲስ ምንድነው የተሰማ? ሳትደብቅ ንገረኝ። እንደማትቀየሚው ነግሬ ላረጋጋው አስቤ ነበር። የሱ ግን ጸጸቱ በጣም ይበዛ ስለነበር የሰማኝ አይመስልም። እና ምን ይቅርታ ስሜቱን የሚያሽርለት ከሆነ ይቅር እለዋለሁ። በቅርቡ ወደ ሀገሩ ሄዳል እያልኩሽ አይደል? አንተ የትም ስለማትሄድ ነው ይቅር እንድልህ የፈለግከው? እኔ በጥፋቴ ነው። እሱም አጥፍቻለሁ ብሎ እኮ ነው የተረበሸው። ይሄ ሁሉ ነገር እያመጣ ያለው አንተ ነህ። አረ እሱን ያደረገው ምን እያደረገልህ እንዳለ እንኳን ሊታየህ አልቻለም። ታነሳት ቡፋያ። ለምንድን ነው የምነሳው? ወንድምህን የጥለው መተህ ነው እዚህ የተጋደምከው? ኧረ እኔ ጨጎረኝ እፈልገዋለሁ። ኦቴ እሱን ለመላጥ ስንት ዓመት እንዳለመንከኝ። አሁን ቀይ አበራ እንዳበራ ይቀር። በል አሁን ተነስ ሂድለት። ኧረ አልሰማሽም። ተነስ ብዬሃለሁ ተነስ። ነግሬሃለሁ አንተ ልጅ። እሱ ጋር ደውለሽ ግባ ማለት ነው የሚቀለው? እኔን ወተህ ጠጣ ማለት ነው? ይኸውልህ እሱ ለስራው እንዲመቸው ነው ከጓደኞቹ ጋር ወጥቶ የሚጠጣው። እሱ ነው ያለሽ እንደዚህ? ኧረ ይመቸው። አዎ ይመቸው። ልብ ቢኖርህ ኖሮ ከሰዎቹ ጋር ተግባብተህ ስራውን በለመድክ ነበር። እኔ እነሱ ስራ ደግሞ ለመልመድ ምን ይጠይቃል? ብር ብቻ ነው የሚያስፈልግ። እና ታዲያ እኔ ሰጥቼ የማትጀምር ይምርሽ ነው? እንካ ሊበላ ድንጋይ። እሺ ደህና መሸሽ እሽዬ። እሰይ መጣ። አዎ እኔ እኮ ጥላው መጣ ብዬ ከዚህ አህያ ጋር ስዳረግ። ምንድን ነው? ምን ሆኖ ነው? ምን አባቱ አውቄለት መጥቶ ተዘረረ።
ተዘረረ? ኪሩ አንተ ልግመኛ ታይየሽዬ ደክሞት ሊሆን ይችላል። ድንቄም ደግሞ አመጣልሻለሁ ያልኩሽን ፒዛ አምጥቼልሻለሁ። አየ ትልቅ ሰው ልጅ ቃሉን ጠባቂ። ከመቼ ወዲህ ነው በር ቆልፈሽ መተኛት የጀመርሽው? ምንድነው የፈለከው? ልግባና እናውራ። ስራ እየሰራ ነው። ንገረኝ፣ ምን ፈለክ? ማታ እኮ የጠየቅኩሽን ብር እንድትሰጪኝ ነበር። ሲነጋ ሀሳቧን ትቀይራለች ብለህ የለኝም አልኩ። የለኝም ነው እንዴ? አንቺ ካልሰጠሽ ማን ይስጠኝ? ልስረቅ? ሞክርና ከጎኑ ታገኛታለህ። እንዴ አንቺም እኮ ትንከራተቻለሽ። በልዞር በልኛ። እሺ ግቢና ቦርሳሽን አሳይኝ፣ ከዛ ልመልሽ። እንዴት ነው እባክህ? እንዴት ተዳፈርከኝ? ሂድ ጥፋ። እንዴ ጭራሽ እንፈታተሽ? አንተ የሚያክል ለሰው ምን አስጨነቀ? ዝም ብሎ ሰው አለ፣ ሰው ብሎ ዝም ደግሞ አለ። ስለዚህ ሁለቱንም እኩል አታስተናግጅ። እና የሚያክል ለዝም ብሎ ሰው እሱን እኔ አውቃለሁ፣ ግን እባክሽን ከልብሽ ይቅርታ እንድታረጊልኝ ነው የምፈልገው። ስንታየው፣ እኔ መጀመሪያ ይቅርታ ባላደርግልህ ከቤት አልወጣም ነበር። አምናለሁ ከልብሽ ይቅርታ አድርገሽልኛል። ግን እኔን ደግሞ የበለጠ በጣም ደስ እንዲለኝ ምሳ አብረን እንብላ እባክሽን። እሺ፣ የት ነው መብላት የምትፈልገው? እኔ እዚህ ሀገር ከላይ እስከታች በደንብ ማቃት መርካቶን ብቻ ነው። ባንቺ ምርጫ። እሺ፣ ቴንክ ዩ። ሲስ እርግጠኛ ነኝ አብረው ናቸው። እሱ ማያነሳ እሱ ጋር ደወልኩለት። እንደዛ ከሆነማ በቃ እዛች ጓደኛዋ ጋር ሄዳ ይሆናል። አይደለችም። እውነቱን እኮ ነው። ይሄ ልጅ ጎረምሳ ነው፣ ገንዘብ ያስፈልገዋል። እሱ ገንዘብ በጠየቀ ቁጥር እኔ ከየት አፈጣለሁ? የአቅምሽን ስጪዋ። እስር መክረው ይሞተዋል። አሁን ላይ እምቢ ብለሽ ገላምጠሽ የምትመልሽው ልጅ እኮ የለም። እምቢ ካልሽ ከጎንሽ የምታገኘው አንቺም ጭምር ነሽ። ምን እንዳልሆን እንዳለው ሌባ ከሆነብሽ እንክርቱ ናቸው። ሞክራት ብየዋለሁ። ይሞክራትና ማን አሩን እንደሚበላ የዛን ጊዜ እናየዋለን። እንግዲህ በሳር ሀ ብለህ ካልተማርክ ባሳር ትማረዋለህ ነው። ኤዱ እንዴት ነሽ? ያው ነኝ አቦ። ይሄን ቢና ተኝበት በቃ። የምግብ ሽታን ያስጠላኝ። ቀና በይና ትንሽ ጉረሽ። በእናትህ ተወኝ፣ አሁን አልበላም አልኩ አይደል? ወደ ላይ ወደ ታች ካጣደፈሽማ ትንሽ ቡሌ ግድ ነው። እሺ ትላርግልሽ። ስትፈልግ ይዘው ተመለስ። ዘጋታረ አንተ እንሂድ በቃ። ሲስ በቃ ሂዱ። እኔ ትንሽ ልተኛ። ከመምሽ አጮህ ይልኝሽ።
ስንቴ ነው? ቶ እባክህ እኔ አላነሳ ስላልኩት። ታዲያ እኔም አላነሳበት ምክንያት ምን አለ? አታንሳ ስላልኩ አታነሳ። ሄሎ ስንቴ? ሲስ እንዴት ነህ? አሎ ብሮ። ሲስ ከኪሩ ጋር ዕቃ እንድታስጭንልኝ ፈልጌ ነበር እባክህ። ኪሩ አሁን ለሄደን ምሳሌ ያመጣ ወጣ ብሎ ነው። ሲመለስ አናግሬው ልደውልልህ? እሺ ደስ ይለኛል። አሁኑኑ ስልክህን እጠብቃለሁ እባክህ። እሺ ደውልልህ። እሺ እሺ። ስራ እንድናግዘው ፈልጎ ነው። ለዚህ ነው አታንሳ ያልኩህ እኮ። ስንቴ እኮ ምርጥ ልጅ ነው። ልትዘጋው ደግሞ ይከብዳል። ተው እንጂ። አሁን እናግዘዋለን ወይስ አናግዘው? እኔ የትም መሄድ አልፈልግም። እና ምን ልበለው? እኔ ምን አቀልሃለሁ? ወይሽ ደግሞ ኤዱን አሟታል ምናምን ልበለው? በለው። ሄሎ ስንቴ? ወዬ ኤደንን አሟታልና ምን ይሻላል? እንዴ ምን ሆነች? ትንሽ ምግብ በልታ አልተስማማትም። የምግብ መመረዝ ነው መሰለኝ። እንዴ ትንሽ ትላለህ እንዴ? ይገላል እኮ። አዎ ይገላል፣ ግን የሷ እንደዛ የከፋ አይደለም። እንደዛ አይደለም ማለት ምን ታከማለች? አልታከመችም፣ ቤት ነው የተኛችው። እንዴ ምን እያልክ ነው ሲስ? እሺ አሁን እሷ ጋር ናችሁ? አዎ ጥለናት መምጣት ከበደን። በቃ ግድ የለም እኔ ራሴ እመጣለሁ። ያው ሰፈሩን እንጂ መግቢያ ግቢውን ምናምን ስለማላውቀው እዛ ስደርስ እደውልልሃለሁ። ወጥተህ ትቀበለኛለህ? እሺ ደውል። በቃ መጣሁ። ምንድነው? መጣሁ ነው። የት ነው የሚመጣው? ሄዱ ጋር። አንተ እኮ በማያገባ እየገባ ማታመጣው ነገር የለም። አንተ እንዳይመጣ ታረገውም ነበር። እሱን ያናገረው እና ታዲያ መልሰ መደወል ያቅታል። ታውቃለህ ሲሉን ተይዘዋል። እኔ ደግሞ ማግኘትም ማውራትም አልፈልግም። እና ታዲያውን እየመጣ ነው። ምን ልትሆን ነው? ከሄደ በኋላ ደውልልኝ፣ እመጣለሁ። አልደውልልኝ። እኔ ራሴ እደውልልሻለሁ። ምን የማይሆን ነገር በልተሽ ነው? እንጃ እኔ አላውቅም። ማታ ልጫ ፍርፍር በልቼ ነበር። በቃ ያው እሱ አይስማማሽም ይሆናል። በቃ ተነሽ ሆስፒታል እንሂዳውን። ኧረ እኔ አልሄድም። አሁን ይተወኛል እባክህ። እንዴ ፊትሽን እያየ ነው አይደል እንዴ? እንዴት ነው እንደዚህ ሆነሽ እዚህ ቁጭ የምትበይ? ተነሽ። ስንቴ በእናትህ እኔ ደህና ነኝ። እሺ በለኝ። በቃ ደህና ከሆንሽም እዛ ሆስፒታል ሄደሽ ደህና ነሽ በሉሽና ትመለሻለሽ። ሲስ በእናትህ ንገረውን። ያልሄድ እውነቱም እኮ ነው። ሄደን ብትታዩ ይሻልሻል። ይኸውልሽ ሲስ በቃ እዚህ አካባቢውንና በቅርብ የሚገኘውን ክሊኒክ ንገራቸው። ስንቴ በእናትህ እኔ አልሄድም። አንቺ ደግሞ ሰው የሚልሽን ስሚ። እንደዚህ ሆነሽ እያየንሽ ታዲያ ዝም እንድንል ነው እንደምትፈልጊው? ሄሎ ኪሩ፣ አንተ እሱ ፊት ስሜን አትጥራ እባክህ። ማንም የለም። እኔም መድኃኒት ልገዛ ወጥቼ። ግን የምር እሷ አሟት ነው? ውስጥሽ ባዶ ነው ብለዋት ግልኮስ ተሰክቶላት ምግብ ስላልበላች እኮ ነው። አዎ ልክ ብለሃል። እና አትመጡም እንዴ? አሁን ገና ምርመራ አልጨረሰችም። እኔ መድኃኒት ልገዛ ወጥቼ። እናማ ልንቆይ እንችላለን። እንዴ
እሱ ወደ ስራው ሄደም እንዴ? በስልክ በጣም እያጨናነቁት ነው። እሱ ግን ትቷት የሚሄድ አይመስልም። በቃ ሲሄድ ደውልኝሽ። እሺ አይዞሽ በቃ። ይሄ ሹፌር ደግሞ ነፍሴን ሊያወጣት ነው። ይቅርታ። ሄሎ ታማኝ፣ ምን እባክህ ድንገት እኮ ሰው ታመመብኝና ወደ ሆስፒታል ሄጄ ነው። ምን አልከኝ? ምን እያልከኝ ነው ታማኝ? እሺ ሞባይል ባንኪንግ የሚጠቀም ሰው ካለ ላክልኝ። እምቢ። ሄደ ሰዎቹን አገናኘኝ። እምቢ። እኔ ታዲያ ምን ላድርግ? በእናትህ ሲስ ሂድ በለው በቃ። በቃ አስወርደው በቃ። ምን ይላል? ስንታየው ከዚህ በላይ መቆየት የለብህም። በቃ ወደ ስራ ሂድ። ኧረ ተይው እባክሽ። እንዴ ለስራው እኮ አዲስ የሆንኩኝ ነው የመሰለው። ስንቴ ቃና ጨንቅም እንዴ? ኧረ ጭኜዋለሁ። እንዴ ግን አንተ ብር ካላክ አይንቀሳቀስም እኮ ነው የሚለኝ። እኔ ደህና ሆናለሁ። በቃ አንተ ሂድ፣ ስራህን አታበላሽ። እውነቷን ነው ስንቴ። አዲስ ነገር ካለ እኔ እደውልልሃለሁ። ሂድ ወደ ስራ። እርግጠኛ ነህ? ጣጣ የለውም። ሂድ ስንቴ። በጣም ነው የማመሰግነው። እሺ ስንቴ። በቃ እሺ። የሆነ ችግር ካለ ደውሉልኝ። እሺ እሺ። እማ አንዴ ትዝ ይልሻል መታሽኝ ጥፊ። አንተ በቀይ ቢልሱ በግራ ቢልሱ አይገባ የቱን ብዬ ላስታውሰው? አንድ ጥፊ ማለች በግድ መታስተውሻት። ኧረ እባክህ አንተ ልጅ ልቤን ጥብት አታርገው እስኪ። እኔ የምልሽ ጋሻ ባተ ግን የጠፉ? ሰሞኑን ከከተማ ወጣ ብለዋል። ምን ነው ፈለካቸው እንዴ? አይ ጀመራችኋል እንዴ? ምን ያማታሻል? አፍ እንዴ ጠየቁሽ እንጂ እኔ ምን አልኩኝ? አሁንስ አበዛሽው። አንተ ማን ነበሩ ጠያቂ ያደረገ? ጊዜ ይፈጃል እንጂ እውነቱ መውጣቱ አይቀርም። ተነስቼ እንዳልደግም አንቱሻ እንዲህ ነችና ዛሬ ተውኩ እንደሆነ አንተም እኔ የሻ አይደለሁም። እንዲህ ባልንጀራ አድርጎ ቁጭ በል። ቆይ እሺ፣ ምግብ ካልሆነ ምንድን ነበር ህመምሽ? ምንም ነገር የለብሽም ነው ያለኝ። በቂ ፈሳሽና ምግብ ውሰጂ ነው ያለኝ። አሁን እኮ አይንሽም መለስ ብላለች። ዶክተሩ አስፈራርቶኝ ነበር። እድሜ ላንተ። ኧረ እድሜውን እንኳን ለሲስ እሱ ባይደውልልኝ ኖሮ እኮ እሱ ማምን አባቱ ግዴታው እኮ። ከዚህ በኋላ ማን ኃላፊነት አለብኝ? አንተማ ግዴታህን በሚገባ ተወጥተሃል። ስለዚህ ከዚህ በኋላ እዚህ ድርሽ እንዳትል ነው። አንተን መቼም አለ። ስንቴ እኔ ብነካውስ? በቃ ሂዱ። እኔም ለጥላለሁ። ነገ ምን ይዤልሽ ልምጣ? ሰርተህ ደስ ካለሽ። ምንም አልፈልግም። ደግሞ የሰጠኝ ብር ስላለ አትጨነቅ። ነገ ደግሞ በደንብ እንደሚሻልሽ እርግጠኛ ነኝ። እሺ ቻው። ቻው። እሺ ወንድም ሳንተ ምን ነው ብቸኛ ልጅ እንደፈጠርሽ ረሳሽ? ያንተ ፍቅር እኮ የዶሮ ፈስ ያክል እንኳን እድሜ የለውም። ደህና ናችሁ? ክፍሉ ታናገሩኝ ነው እንዴ? ብቻ ለብቻ የመጣችሁት? ስትግጥልኝ ነው እንዴ ያመሸኸው?
አብረን አልነበርንም። እሺ ሄሎ። አቤት። ሄዱ እንዴት ነሽ? ደህና ነኝ። አለን። እቤት መጥቼ እኮ በሩ ዝግ ነው። የት ነሽ ነው? ከስንታየው ጋር ምግብ ልበላ ወጥቼ ነው። የት ይዞኝ እንደሄደ አላውቅም፣ ብቻ እየበላው ነው። ኧረ የት እንደወሰደሽ አታውቂም? አዎ። ስንቴ ላገናኝና ያለንበትን ጠይቀው። ኧረ ይመቻችሁ። በሉ። እሺ፣ አመሰግናለሁ። ናቲውም ነበር መምጣት ይፈልጋል መሰለኝ። ንገረኝ ካልከኝ ይህ አካሄድ አያዋጣም። እሺ ሲጀመር ንገረኝ አላል። ይመች። እኔ ኤዱን ማጣት አልፈልግም። እሱ በገዛ እጅ ያመጣው ጣጣ ስለሆነ ምን ወጥ አድርገህ መቻል ነው። ግን በዚህ አካሄዱ መሄድ ይመስላል? እሱማ ከባድ ነው። እኔ የምልህ ስታያት ግን እሷ እንዴት ናት? አሁን ደህና ናት ማለቴ ፍቅር የገባላት ያሳት ይመስላል? ይህ እንዴት ማወቅ ይቻላል? አቀራረባቸውን ስታይ እንዴት ነው? እኔ እስካሁን የታየኝ ነገር የለም። ወይኔ ራስህን ግን ባታስወግር ጥሩ ነው። ምን ሆንክ ብትባል ግን ምን ትላለህ? ፍቅሬን አልባብ ተበላው እላለሁ። እንደፈለግ ሲስ እኔ በጣም እየተሳቀቅኩ ነው። ኪሩም ከአንቺ ጋር መለየቱ በጣም ከብዶታል። እባክህ የራሱ ጉዳይ ነው። ቆይ እኔ ምን አደረኩት? እሱም እኮ ግን አንቺን ሰበብ አላደረግም። ሊያደርገኝም አይችልም። እኔ መሀላችሁ በመኖሬ እየተሰማኝ ያለውን ነገር። እሺ አንተ ምን ትመክረኛለህ? ሄዲ እኔን ከዚህ ነገር አውጪ። አይ ማለቴ ስንታየውን ማስቀየም አለብኝ? ማስቀየምን ምን አመጣ ደግሞ? ምን ሳረገኝ ብለሽ? እሱን እኮ ነው የምልህ። ከኪሩ ጋር ያላችሁ ነገር እንዴት ይሆናል የሚለውን አላውቅም። የእውነት ግን በጣም ነው ያሳዘነኝ። እባክህ አዘነ ተብሎ የጅብ ለቅሶ አይካሄድም።
አንተ መርዝ መጠጣት ጀመርክ እንዴ? እሱን ነበር የረሳሁት። እንኳን አስታወሽ። ይኸውልህ ለፋደዳለሁ ብትል በጥፊ ነው የምጥልህ ነግሬሃለሁ። አረማ በጥፊ ጣኝ እባክሽ። የለፋህበትን ስካር ነው የማባረርልህ ዋዛሬ። ብር ስላለው ነው እንጂ ምን ሌላ ነገር የሚሆን ወንድ አይደለም። ምንድነው ለማለት የፈለከው? ለምን በግልጽ አትናገር? ምናልባት ያገባኛል ብለሽ ካሰብሽ። ባስብስ? ይሄ ዲሞች አይጠቅምሽም። አንተስ ትጠቅመኛለህ? ቢያንስ እኔ እንደሱ ፋራ አይደለም። ያንተን አራድነትማ እኮ አየህ ነው የገዛ ፍቅረኛን አሳልፈህ ስትሰጥ። ኤዲ ቂም ይዘሽብኛል ማለት ነው። ስማ ኪሩቤል፣ እኔ አንተን በሆነ ኖሮ ከዛ ቀን በኋላ ደግሜ አይንህን አላይህም ነበር። የሰው ልጁ ነው እኮ ማይሳሳት የለም። ስህተት የሚመስለኝ ከሌላ ሴት ጋር ባይህ ነበረ። አንተ ግን የራስህን ብቻ ሳይሆን የኔንም ክብር ነው አፈር ድሜ ያስበላኸው። ሌላ የምትለኝ ነገር አለ? ስለዚህ ልሂድ። ሬዲዬ፣ ኧረ አንድ ድል ብቻ እባክሽ፣ አንድ ድል ብቻ። ኧረ ሄዱ፣ ልቀቅ። ኧረ ሄዱ። ስንታዩ እባክህን ይሄ ልጅ አጉል ሆኖ ሊቀርብኝ ነው። እባክህን አታጠጣው በቃ። እሺ ከኔ ጋር ማምሸት እኮ ትቷል። ለነገሩ ባልንጀሮቹን እንኳን አንተን እንኳን ለይቼ አላውቃቸውም። ቆይ ለምን ቀስ አድርገሽ አትነግሪኝ? አይ እሱም ማናገር አይደለም መድኃኒቱ። ጥርቅም አድርጌ ስዘጋው ያንን ሳዲ ፍለጋ ሲመጣ ትንሽም ቢሆን አደብ ይገዛል። ደህና ዋይ። እሺ ሰላም። የእሷ ኤፕ ማለት እኮ ነው የሚያበሳጨኝ። የሌለ ፋውል እኮ ነው የሰራው። እሷ የፈለገችውን ብትል ልክ ነች። እባክህ አንተ ደግሞ ከኔ ጋር በማኪያቶ ብቻ አይደል የምታረኝ ነበረው? እና ካንተ ጋር በማኪያቶ ስላደረች ከሌላም ጋር እንደዛ ታስባታል? አቡ ነገር አጠምዝ። እኔ አልጠመዘዝኩም። ለአንተ ያላትን ፍቅር ግን ስላልተረዳህ አዝናለሁ። አፍን ሞልተህ ፍቅሩ አልገባህም ትላለህ እንዴ? ቢገባህማ ስለማኪያቶ ምናምን አታወራም ነበር። ይሄን ባለችበት ብታሽቃብጥ አይሻልም? እንዳንተ ከማሰብ ማሽቃበጥ ይሻላል። ቆይ እንዴት አንተን አላገኘህም? እኔንም ማግኘት ካቆመ እኮ ቆይቷል። በጣም ኪሩ ተለውጧል። ሊያገኘኝ አይፈልግም። ቆይ ምንድነው እያሰበ ያለው እሱ ግን? እንዴ እኔንም እኮ ማግኘት አይፈልግም። ይህንን የሚያውቀው እሱ ብቻ ነው። እሺ አሁን ወዴት ነው የምንሄደው? እኔ እንጂ ዝም ብሎ መፈልግ ነው። አሁን ገና ገባኝ ብዙ ነገር ገባኝ ብዙ ነገር ኤዲ አለው ያልሽኝ ለካ ለዚህ ነበር
በሉት ልጄን ታያትን ቀዝቀዝ ተሰባበር ያለሽ አላያም ትሞቻለሽ አላብዬ ይመር አይጨነቁ ማዘር ቀን ፒን ሲነፋ ያየው ሰው አለ እሱን ነፋ ብለው ይሆናል የደፉት ፒኑ ራሱ ስለሚደፋ በዛ እንኳን ማንንም አይመጣበትም የትኛው ፓርቲ ይሆን ነፋ ብሎ የሰጠው አይ ወይኔ ልጄን አረ በዚህ ጉዳይ ፓርቲ ምንም አያገባው አንተ ሴት ነበር ከሱ ብቻውን ሲነፋ ብቻውን እኮ አይደለም ነፍናቸው እኮ እንዴት አንተ ተረፍክ እኔ ፒን አይመቸኝም ማዘር አይ ጉዲ ማምረጥ የማይችለው የኔ ልጅ ላንፎ ያገኘውን ሲነፋ በቃ አክስቴ አሁን ተረጋጊ ጧት ፖሊስ ጣቢያ ሄደን እናመለክታለን አይ እነሱ እኮ ሰው መፈለግ ትተው ኪሩ አንተ ኪሩቤል ኪሩቤል አንተ ኪሩቤል አንተ ኪሩቤል አንተ ወይስ አረ በእናቱ ኪሩቤል ወድቋል በእናቱ ቶሎ ነው እኔ አላቅም ምን እንደሆነ ቶሎ በልና እሺ ቶሎ በይ አፍጥነው እሺ የለም ኪሩ ሲስመጣችሁ መተናል እሺ በቃ አንሱትና ሽናንሳና ፍራሽ ላይ ቆይ እስከዛ ድረስ እስኪ ነቀሽ አረባ ሽናቱ ጨልሎ አረዘም እንዴ እና ታዲያ እንዴት ነው የምትወስዱት ችግር የለውም ታክሲ ምናምን እንጠራለን ኪሩ ተነሳና ያሱ በቃ ይሄ ተረጋጊ አንቺ ግቢ ስንት ቀን ቢጠጣ ነው ባካችሁ እንደዚህ የሆነው ግማሽ ሰዓት አይፈጅም እንዴ አባቴ ወጌሻ ነው ብሎ ሰው በሄደበት እንደዚህ ይወርቃል ቶሎ መጣ ስንቴ ሻወር ይዞት ገባ በቃ አሁን እኮ አንድ ነገር ሆነ ቢባል በሷ ምክንያት እንደዚህ ሆነ ነው የሚባለው እሱማ መች ይቀራል እሺ ምን ያዋጠኝ እስኪ ረጋጋ ግን ብታቀርቢ ወደ ኋላ ተመልሼ ጭራሽ አላደርገውም ሲስ ያውም ስንታየው ላይ ኪሩ ግን በቃ ሟች አንተ ደግሞ እንደዚህ አትበለኝ አቡ
ያች ቦይ ፍልድ የምትላት እንደዚህ ስትሆን ዝም ብላ ታያለች። እማስቲ ዝም በይ እና ምን ይሁን ነው የምትለው? ኪሩ አንተ እኮ እንደዚህ መሆን የሚገባ ልጅ አይደለም። ማንስ ቢሆን እንደዚህ የቁሞት መሞት አለበት? ኧረ እንደዛ ሳይሆን ያው ማለቴ እንዴ ብላ እንጂ ይህንን መብላት እኮ ነው ትንሽ እንኳን ጠገን የሚያረግግ። በቃኝ። ለእኔ ቢሆን ብላ የተባልከው በረሃብ ነበር የምደፋ። የእውነት የምትወደኝ ከሆነ ህይወቴ እንዳይበጠበጥ ከፈለክ በሰላም እንለያይ። እኔ ከአንቺ ተለይቼ መኖር አልፈልግም። ይቅርታ አድርገሽልኝ አብሬሽ መኖር ነው የምፈልገው። ከዚህ በኋላ በይቅርታ የሚመለስ ነገር የለም። እኔ ሱሳም ስለሆንኩ ስራ ስለሌለኝ ብር ስለሌለኝ ነው አይደል? ድሮም ሳቀህ እኮ እንደዚሁ ነበርክ እኮ። እርጉዝ ነኝ ኪሩ። የስንታየው ልጅ በሆዴ ይሻላል። የእውነቴን ነው እኮ እንዴ ስናነሳሽ መጣ። ተው እንጂ አልጣልከኝም። ሞት እያነሳነ ናስከኩት በል። አልቀመጥም። ስለምን ልታወሩ ነው? ባይገርም ምን መስራት እንደምትችል እኔ ደግሞ ለአንተ ምን ማድረግ እንዳለብኝ እያወራን ነበር። አንተ ለእኔ ምንም ልታደርግልኝ አትችልም። እንዴ ያደርግልሃል እንጂ ለምን አያደርግልህም? ንገሪ፣ ምንድን ነው የምትፈልገው? ምን ላድርግልህ? ምንም ቢሆን ያቅሙን ነው እንጂ ሰማይ አይገዛልህ። ግድ የለም እሺ፣ ግድ የለም። አዎ የፈለግከውን ጠይቀኝ። ምንድን ነው ያልኩህን እንደምታደርግልኝ ቃል ግባልኝ። ኧረ የዛሬው ትንሽ ጫን ያለ ነው። ያው እሺ ቃል ገባሁልህ። የስካራ ያመጣብን ነገር የለ። ስንቴ እባክህ ኤዱን ተውልኝ። አንተ ከመጣ ጀምሮ ተለወጠች እንጂ የኔ ፍቅረኛ ናት። ምንድን ነው የሚዘባርቀው? እኔ ያለሷ ሰው መሆን አልችልም። እባክህ ስንቴ፣ እባክህ ኤዱን ተውልኝ። የፈለገ ቢሆን እንደኔ አታፈቅራት። እባክህ ተውልኝ በእናትህ። እያለ ያለው ነገር ግን ገብቷል። እባክህ ተውልኝ፣ እባክህ። እኔ ኤዱን ተለይቼ መኖር አልችልም። ሂድ እባክህን፣ አታላዝንብኝ። እዚህ ምን ይደረግልህ? ምን ይሰራ ሲባል ታላዝናለህ? ኤዱ ምናምን ላል እንዴ? ሂድ እባክህ። አንተ ሁሌ የጣጠፈ መኖር ነው የምትፈልገው። አረ ምን ጉር ነው? ምን እየተፈጠረ ነው? ነገር ምንም የገባኝ ነገር የለም። የሆነውን ነገር ለማወቅ ከሆነ የመጣው ቁጭ በይና አላስረዳ ነው ወይንስ አይደለም? ይሄንን ብቻ መልሽልኝ። መልሱ ሁለቱ ብቻ ሊሆን አይችልም። ስለዚህ ተቀመጥና እናውራ። ኤደን፣ ለመጨረሻ ጊዜ ልጠይቅሽ፣ ነው ወይስ አይደለም? ነበር። በጣም አመሰግናለሁ። ካንተ ቀድሜማ እኔ ጸበል ሳልገባ ከዚህ በኋላ እኔ እሱ ሊሆን ይችላል።
ሲስ ምንም ነገር መስማት አልፈልግም። በቃ ስንቴ ከአንድ ደቂቃ በላይ አላስቸግርም። ተወኝ፣ በቃ ተወኝ። ኪሩ እንደማያፈቅራት ታውቃለህ። ቢያፈቅራት ኖሮ ላንተ አሳልፎ ይሰጣት ነበር? ሲስ ሁለቱም የራሳቸው ጉዳይ ነው። ከዚህ በኋላ ስለ ሁለቱ መስማት አልፈልግም። በቃ ራሱ አይደል እንደ ኤደን ምንም እንዳልሆነች ነገረ። ኪሩ ትንሽ እውነት ቢኖረው ኖሮ ይሄን አልነግርህም ነበር። በደንብ አስበበት። ከዚህ በኋላ ያንተ ውሳኔ ነው። ስለ ሁለቱም ከዚህ በኋላ አይመለከትም። ይሄን ግን የግድ መስማት አለብህ። ኤደን እርጉዝ ነች። ከማን? ያኔ ሆስፒታል የወሰድካት ጊዜ የ6 ሳምንት እርጉዝ መሆኗን አውቃለች። ከዛ በኋላ ራሷን ያንተ አድርጋ ነው የቆጠረችው። ለኪሩ ምንም ፍቅር የላትም። እንኳን ይሄን ሳልናገር አልሄድክ። ኤዱዬ ሰከላ ኢንተርቴይንመንት ሰከላ አባይን ወለደ። ሰከላ ሶርስ ኦፍ ናይል እንደ ወንዛችን ፊልም ይፈሳል። በቻናላችን ምርጥ ሀገርኛ ፊልሞችን ለመመልከት ቻናላችን ላይክ፣ ሼር እና ሰብስክራይብ ያደርጉ። ሰከላ ኢንተርቴይንመንት